አሁን ላይ ትሁት የምታረገው ነገሮች እንግዲህ አሳካዋለሁ ብላ የምታስበው ነገር ጣጣ ይዞባት የመጣ ይመስላል። እንግዲህ ምክንያቱም ለአጎቷ ለአባቴ ለምትለው ከዚህ በፊት ሞታለች ለተባለችው ሚስቱ እሷን ለማግኘት የምትጥራቸው ነገሮች ሌላ ነገር ጣጣ ይዞ ነው የተከሰተው። እንግዲህ ትሁት ይዛ የመጣችው ላጎቷ ያው ከዚህ በፊት ሞተዋል እና ከሞቱት ውስጥ የተረፈዋሉ ከተባሉ ውስጥ እንግዲህ አንዷ የትሁት አጎት ሚስት መሆኗን ታውቋል ማለት ነው። እንግዲህ ትሁት ያመጣችው ነገር ምንም ሰው ሁሉ ሊያምናት በፍጹም አልቻለም ማለት ነው። ትሁት እንግዲህ የአጎቷ ሚስት አለች ከተባለች ጀምሮ አሁን ድረስ እያስፈላለገቻት እና እሷን ለማግኘት እየጣረች ነው ያለችው ማለት ነው። ሆኖም ግን ያው ትሁት የፈለገዋ ነገር እንግዲህ ያው መኖሯን አረጋግጣለች ማለት ነው። በዚህ ወቅት ያው ትሁት የምታደርጋቸውን ድርጊቶችን እንግዲህ አጎትየውም ሊቀበላት አልቻለም ማለት ነው። እኔ እንድኖር አላደረግሽኝም፣ ደስታዬንም በጣም እየነጠቅሽ ነው ያለሽው ከሞተ ሰው ጋርና ከበፊት ካለፈ ነገሮች ውስጥ እኔ ምን ላድርግሽ ነው ተይኝ በማለት ይህን ነገር ደግሞ ማቆም ይኖርብሻል እያላት ነው ያለው አጎትየው ራሱ። አሁን ላይ የትሁት አጎት ትሁት በምትሰራው ነገር እንግዲህ ከዚህ በፊት አድርጎት የማያውቀው ነገር አሁን አድርጎት እንግዲህ እያዘነባትና ያው እየተከፋባት ነው ያለው ማለት ነው። ትሁት እንግዲህ ይህንን ነገር ለማሳመን በጣም ብዙ ሙከራዎችን እያደረገች ነው ያለችው እና አጎትየውም በፍጹም ሊያምናትም አልቻለም። ሌሎችም እንግዲህ ምንም ሊቀበሏት አልቻሉም ማለት ነው። ትሁት ተስፋ በመቁረጥ ነው ያለችው ማለት ነው። አጎትየው ከዚህ በፊት በህይወት ብትኖር ያለኔ በፍጹም የምትቀመጥ ሴት አይደለችም። ይህን ሁሉ አመት ዝም ብላ አትቀመጥም። ወዲያውኑ ነው በህይወት ካለች ወዲያውኑ ነው የምትመጣው። ስለዚህ ይህንን የምታወሪው ነገር ውሸት እንደሆነ ነው ውስጤን የማውቀው እያለ እየተነገራት ነው ያለው። አጎትየው ይሄንን ይበል እንጂ ትሁት ያው ፎቶውን የአጎትየው ሚስት ፎቶ በመያዝ ነው ስታስፈላልጋት የነበረችው ማለት ነው። ስለዚህ ፎቶን በማግኘት የሰጧት አድራሻና የሰጧት ትክክለኛ ነገር እርግጠኛ የሆነ ነገር ነው ማለት ነው። ያው የተናገራት ሰውዬ ስራ ባይኖረውም እንግዲህ እሷን ወደ አለችበት ቦታ ወስዶ ለማሳየት ደስተኛ ነበረ። በወቅቱ እንግዲህ ስላልተመቻቸለት በስራ ጉዳይ ሊያሳያት አልቻለም ማለት ነው። ሆኖም ግን ያው ሰውየው ለጊዜው አሁን ስራ ቢኖረውም ወደፊት ሊያሳያት ተቀጣጥረዋል ማለት ነው። እስከዛ ድረስ ያው ትሁት ሂዳ ሰውየው በቀጠራት ሰዓት ሂዳ ሚስትየውን እቤት ድረስ አምጥታ እስከምታሳምናቸው ድረስ አሁን ላይ ማንም በፍጹም ሊያምናት ማንም አልቻለም ማለት ነው። እንግዲህ እሷ የምትሰራው ነገር አደገኛና በጣም ሰውን ሊረብሽ የሚችል ነገር እንደሆነ ነው ሁሉም እያሰቡ ያሉት። ስለዚህ አሁን ላይ ትሁት በአደጋው ነገር ውስጥ ነው ያለች። ምክንያቱም ጥፋትና ነገሮችን የምታነሳሳው ነገሮችን ደግሞ የምታበላሸው እሷ ነች በማለት ሁሉም ፊቱን ወደ ትሁት ነው ያዞረባት ማለት ነው። አሁን ላይ ትሁት እንግዲህ ጥፋት እንደሰራች እና ትልቁ ነገሮችን እንዳደረገች ነው ውስጧ እየተሰማት ያለው ማለት ነው። ሁሉንም እንግዲህ ልታሳምን ብትሞክር እነሱ ምንም ሊሰማት አልቻሉም። አጎትየውም አርፈሽ ብትቀመጭ ይሻልሻል፣ ከስንት ዓመት የሞተችን ሴትዮ አሁን ከየት ልታመጫት ነው? ስለዚህ አርፈሽ ብትቀመጪ ይሻልሻል እያለ እያስጠነቀቃት ነው ያለው ማለት ነው። አሁን ላይ የትሁት አጎት እንግዲህ በትሁት በምታረገው ነገር እንግዲህ ተረብሾና ጥሩ ስሜት ውስጥ አይደለም ማለት ነው። ምክንያቱም እርግጥ ያው የትሁት አጎት እንግዲህ ሚስቱ በህይወት ብትኖር እኔ ጋር ትመጣ ነበረ፣ ስለዚህ አትጨክንም በማለት ይሄን ነገር አትረብሽኝ በማለት የተቆጣት ነው የምናየው ማለት ነው። የትሁት አጎት እንግዲህ እንደዚህ ይበል እንጂ ለትሁት ሰውየው ሲነግራት
የትሁት አጎት ሚስት ቤት ድረስ ያልመጣችው በጣም በከባድ ሁኔታ እንደ አደጋ እንደደረሰባትና መንቀሳቀስ እንደማትችል ነው እየነገራት የነበረው ማለት ነው። ምናልባት እንግዲህ ያው ከደረሰባት አደጋ የአካል ጉድለት ሊኖርባት ይችላል እና ተነስታ ደግሞ ወደ እሱ ቦታ ለመምጣት የማትችልበት ምክንያት ሊሆን ይችላል ማለት ነው። ሆኖም ግን ያው የትሁት አጎትና ሌሎችም አዝሮ ማሰብ ይኖርባቸዋል ማለት ነው። ምክንያቱም ትሁት ያገኘችውን ፍንጭ በአትኩረት በማሰብ ነገሮችን በብላት ቢያስቡበት ይመረጣል ብዬ ነው የማስበው ማለት ነው። ትሁትን በበኩሏ እንግዲህ እየተናገረች ነው ያለችው። እኔ የሴትዮዋ መገኘት ነው እንደዚህ የሚያደርጋችሁ። እኔ እውነታን ፍለጋና እሷን ለማግኘት በምሯሯጥበት ሰዓት እናንተ ለምንድን ነው እንደዚህ የምትሆኑት? በማለት እየተናገረቻቸው ነው ያለችው ማለት ነው። ስለዚህ እኔ ምንም ያጠፋሁት ነገር የለም። ስለዚህ እናንተ ደግሞ እውነታውን ፈልጋችሁ ማግኘት ይኖርባችኋል እንጂ እንደዚህ መቆጣትና እንደዚህ እኔን መግፋት አይኖርባችሁም እያለቻቸው ብትናገራቸው በፍጹም ሊያምኗት አልቻሉ ማለት ነው። ትሁት በበኩሏ እንግዲህ እናንተ የፈለጋችሁትን በሉ፣ በፍጹም ይህንን ነገር ግብ ሳላደርሰውና እሷን ደግሞ እዚህ ድረስ እዣት እስከምመጣት ድረስ በፍጹም አላቆመም እያለች ነው ያለችው ማለት ነው። አለሚም ከዚህ በፊት እንግዲህ ስትበሳጭና ስትከፋ ነበረ ማለት ነው። አሁን ላይ እንግዲህ ትሁት የምትሰራቸውን ነገሮች በግልጽ እየተናገረች ነው ያለችው ማለት ነው። ምክንያቱም በእርግጥ አለሜ ያው ከትሁት አጎት ጋር ህይወት ለመመስረት እና አብራ ለመኖር ትፈልጋለች ማለት ነው። ቢሆንም ግን ሙሉ በሙሉ ደግሞ የትሁትን አጎት ለመቅረብ አትፈልግም ማለት ነው። እንግዲህ አለሜ ራሱ የትሁት አጎትን ለምን እንደምትፈልገው እና ደግሞ ከሱ ጋር ለምንስ እስከዚህ ድረስ ለመቆየት ለራሷ ግራ እየገባት ነው የለችው ማለት ነው አለሜ። ቢሆንም ያው ግራ የተጋባ መንፈስ ነገር ያው ግራ የሚገባ ነገሮች ቢኖራትም አለሜ ከትሁት አጎት ጋር ያው ለማድረግ የምትለውን ነገር አንዴ ከእሱ ጋር ለመኖር የምትፈልገውና አንዴ ደግሞ ያው የማትፈልጋቸው ነገሮች ራሷን ግራ ቢያጋባትም ያው ትሁት የምታደርገው ድርጊት ግን በጣም እያናደዳት ነው ያለው ማለት ነው። ምክንያቱም የትሁት አጎት ሚስት ከዚህ በፊት ያው በጣም ስለሚዋደዱና ስለሚፋቀሩ አሁን ላይ ከመጣች ደግሞ የእሱንን የአለሜንና የትሁት አጎትን ያው ነገራቸውን ስለምታበላሽባቸውና ደግሞ ቤተሰባዊ ነገር የፈጠሩትን ይህንን ነገር ደግሞ ርቀት እንዲኖረው ስለምታደርግ ይሄ ነገር ደግሞ አለሜ በጣም አስደንጋጭ ነው የሆነባት ማለት ነው። ትሁት በበኩሏ አለሜ የተጠራጠረችውን ነገር እንግዲህ ግልጹን እየተነገረቻት ነው ያለችው። በፍጹም ይሄ ነገር አጎቴ አያደርገውም እና ደግሞ ከአንቺ አጎቴ ይርቃል ብለሽ ስላሰብሽ ነው እንደዚህ አይነት ነገር የምታረጊው ብላ ብትነግራትም አለሜ እንግዲህ ራሷን ለመደበቅ እየሞከረች ነበረ ማለት ነው። አለሜ እንግዲህ አሁን ላይ በትሁት ላይ የምታደርጋቸውን ነገሮች እንግዲህ ከዚህ በፊት የሰራችላትን ጥሩነትን የረሳች ይመስላል ማለት ነው። እንግዲህ አሁን ላይ በጣም የምታያት አስተያየት ራሱ በከባድ የሆነ ነገር ነው። ይሄንን ነገር የምትፈልጊውን ነገር ብታቁሚ ይሻልሻል። ስለዚህ አጎትሽን ደግሞ አትረብሹ፣ ሰላሙን አትንሹ በማለት እያስጠነቀቀቻት ነው ያለችው ማለት ነው። አለሜ በበኩላ እንግዲህ ያው ትሁት የጀመረችውን ነገር በፍጹም እንደማታቆመው ስላወቀች እንግዲህ አለሜ የራሷን ውሳኔ ወስናለች ማለት ነው። አለሜ በበኩሏ እንግዲህ የወሰነችው ውሳኔ ያው ቤቱን ለቃ መውጣት ነው ያሰበችው ማለት ነው። እንግዲህ ምክንያቱም የትሁት ነገር በፍጹም የምታቆመው ነገር ስላልሆነ፣ ሴትዮዋ ደግሞ ቤት ድረስ ከመጣች ደግሞ ለአለሜ በፍጹም ቦታ ማንም ሊሰጣት እንደማይችል ስላወቀች ወረቀት ጽፋ ያው ናቴኑ ልጇን እንኳን ሳትሰናበተው ነው ከቤቱ
ውልቅ ብላ የወጣችው። ምናልባት ደግሞ ይሄ ነገር ምናልባት ያሰበችው ነገር ሌላም ሊሆን ይችላል። ምክንያቱም በማናውቀው መንገድ ነው ቤቱን ለቃ የወጣችው ማለት ነው። እንግዲህ የቱ አለሜ ያሰበችውና ያለመችው ነገር እንግዲህ ከቤቱ ለመውጣት ያለችበት መንገድ ዋነኛው ትሁት እንደሆነች ያው ተናግራ ነው ከዚህ ቤት የወጣችው። ምክንያቱም አንቺም የፈለግሽውን አስቢ፣ እኔም ደግሞ ወደ መንገዴ ብላ ነው የወጣችው ማለት ነው። እንግዲህ ይህንን ነገር ደግሞ የትሁት አጎት ቢሰማ ደግሞ የአለሜ ከዚህ ቤት አለመኖር ደግሞ በጣም ከባድ የሆነ ነገር ሊሆን ይችላል ማለት ነው። አለሜ ያስቀመጠችውን ወረቀት የትሁት አጎት አግኝቶት ካነበበው እንግዲህ ትሁት ምንኛ እንዲቆጣትና ምንኛ እንደሚከፋት የምናውቀው ነገር ላይሆን ይችላል። ምክንያቱም ወደፊት እናየዋለን ማለት ነው። ያው በጣም ተከፊና በጣም ተናዳጅ ሊሆን ይችላል በትሁት ላይ ማለት ነው። የአለሜ አጎት የትሁት አጎትም ብቻ ሳይሆን ሁሉም ትሁት ጥፋተኛ እንደሆነች ሁሉም ሰው ሊደመድምበት ይችላል። አለሜ ከዛ ቤት የወጣችበት ምክንያት እሷ መሆኗ ከታወቀ ማለት ነው። ትሁትን በበኩሏ እንግዲህ ይህንን ነገር የማደርገው ስህተት ነው፣ እንግዲህ ይህንን ደግሞ ማድረግ የለብኝም ብላ እራሷን አስባ ስህተት መሆኑን እርግጠኛ ሆና እራሷን በስህተት መንገድ እንደምትሄድ እራሷን ልትገመግመው ትችላለች ማለት ነው። ሌላው እንግዲህ ቤቲ ያልተጠበቀውና ያልተሰበውን ነገር አድርጋለች ማለት ነው። እንግዲህ የአለሜን ንብረት በጥቂትም ቢሆን መልሳላታለች፣ ያው መኪናዋን ማለት ነው። ሌላ ንብረቶቿን እንግዲህ የገዛ ወንድሟን አሳልፋስ ከሰጠችኝ ሁሉም ንብረቶቿን ልመልስ ቃል እገባለሁ፣ አሊያም ደግሞ ይህንን ድርጊት የማታረግ ከሆነ እንግዲህ ያላት ንብረት ውሃ ማለት እንደማታገኘው እየተናገረች ነው ያለችው ማለት ነው። አለሜ በኩሏ እንግዲህ ቤቲ የተናገረችውን ነገር ብትሰማም እኔ ከዜሮ ጀምራለሁ፣ ከዜሮ ተነስቼ ትልቅ የመሆን እድል በጣም ከፍተኛ ነው። ስለዚህ እኔ ከዜሮ ጀምሬ ትልቅ ልሆን እችላለሁ እያለቻት ነው ያለች። ምናልባት አለሜ ያው መኪናውን ቤቲ ስለመለሰችላት ምናልባት መኪናውን ሽጣ ያው በፊትም ተጣጥራ ጥራ እዚህ ደረጃ ውስጥ ስለደረሰች አሁን እንግዲህ በፊት የነበራትን ህይወት ልትመልሰው ትችላለች ማለት ነው። አለሜ እንግዲህ ይህንን ነገር ስትናገር ቤቲ በበኩሏ እንግዲህ ከዚህ በኋላ እንግዲህ ይህንን ነገር አላደርግም ብለሻ፣ ስለዚህ ንብረቴ ብለሽ እኔ ጋር እንዳትመጪ፣ ብትመጪ እንኳን ትልቅ ነገር እንደሚፈጠር ነው እየነገረቻት ያለችውና እያስጠነቀቀቻት ያለችው ቤቲ። በሌላ በኩል እንግዲህ ቤቲ እንደዚህም ብትናገር እንግዲህ የምታደርጋቸው ድርጊቶች ራሷን እንደሚያስቀጣትና ራሷን ተጠያቂ እንደሚያደርጋት ውስጧን እያሳመነች ነው ያለችው። ከዛም አልፎ እንግዲህ እስር ቤት እንደምትገባ ነው ውስጧን እያመነች ያለችው። ስለዚህ ስህተት መንገድ ላይ እንደሆነች ታውቋታል ማለት ነው ቤቲ እንግዲህ ያው ይህንን ነገር ውስጧን ቢሰማትም ከዚህ በፊት አስቀድማ ለቤቢ የተናገረችው ነበረ ማለት ነው። ምክንያቱም ለቴቢዬ ብዙ ወንጀሎችና ብዙ ድርጊቶችን ሰርቻለሁ እና ምናልባትም ልታሰርና ደግሞ ይህ የማደርጋቸው ድርጊቶች እንግዲህ መጥፎ ስለሆኑ እስር ቤት ልገባ እችላለሁ በማለት እየተናገረችው ነበረ ማለት ነው። ስለዚህ ደግሞ መዘጋጀት ይኖርብናል ብላ እንግዲህ ለቤቢ ቤቲ እየነገረችው ነበረ። ስለዚህ እህቴን ደግሞ አደራን እህቴን ጠብቅልኝ፣ መጠበቅን ሁሉ ነገር ለአንተ አደራ ሰጥቼ ነው ይህን ነገር አስቀድሜ የምነግርህ። ምክንያቱም በእኔ ላይ የሚፈጠሩና በእኔ ላይ ምንን ድርጊት እንደሚሆን ስለማላቅ፣ ምክንያቱም እኔ የምሰራቸው መጥፎ ስራዎች ስለሆነ እህቴን አደራ እያለችው ነበረ ማለት ነው።